አብዘን ብንጠይቃቸው አዲስ ነገር አይነግሩንም ግን ጥቅሙ ነገር ምንድነው ባንዴም በጣም በብዙ ሰው የሰማው ነገር ነው እና ይሄ ወደ ማሲቭ ሙቭመንት ሊያድግ ይችላል በዚህ ረገድ ኢትዮጵያ ያሉት ሰዎች ተቃዋሚ ኃይሎች ሊሳተፉ አልቻሉም ተቋርጦ ወጥቷል ይሄ እንግዲህ ሌላ ሊታሰብበት የሚገባ ነገር ነው እኔ አንዳንዴም ሆን ተብሎ የሚደረጋል ብዬ ነው ያለው የቴክኖሎጂ ድክመት ብቻ ሳይሆን ሆን ተብሎ እንዳይሳተፉ የሚደረግ ነው እና በተለይ እነዛ ካሉት ሰዎች ብንሰማ ጥሩ ይመስለኛል በዘመድረክ ሹር መድረክ እኔ መድረክን ብዙ አልሰማሁም የሰማሁት ምንድነው ሙሼ በሰጠው አስተያየት ላይ የመድረኩ ሰውዬ ያለውን ልዩነት ሲያስቀምጥ ሰምቼዋለሁ ሙሼ ያለው አለ የሚመጣው ለውጥ መጥፎነቱ ሊያድግ ነው የሚለው ግን የመድረኩ ሰው ሲል የሰማሁት ሰውዬ የሰማሁት ምንድነው ኖ ኢህአዴግ ላይ የሚመጣው ለውጥ አገሪቷን ነው እንትን የሚለው የሚጎዳው እና ብዙ ምሳሌዎች ሰጥቷል አይ እኔ እሱን ኮንቪንስ አድርጎኛል ባይኔ በተረፈ እንግዲህ ይሄው ነው አይ ቲንክ እኔ ትንሽ አረፍ ልበል ለሊትን ቁጭ ብዬ ነው ያደርኩት እና ሰላም ነው እየሰማው ማሸልባለሁ እግዚአብሔር ይስጥልኝ እንደና ሰላም ወንድማችን ሾላ የካ ጥሩ ነው ያልከው የኤቢሲዲ ግን አልገባኝም እኔ ለማዳመጥ ሞክሬያለሁ ቲፒኤልኤፍን ይዘን አብረን እንጓዝ ያለ እነሱ ጉዞ አምርም ሲባል አልሰማሁም ወይስ እንዲያው በአንድም ታተርጉመው ነው ኤቢሲዲ በአንድም ታተርጉመው ይሆናል እኔ አልሰማሁም በእርግጥ አልፎ ቋረጥ ነበር ለምን እንደሆነ ዳመናው እንዴት ነው ደህና ነው ምንድነው ሳቅህ ግን የእንትናን የሎጅራን ይመስላል የሎጅራን እና ደግሞ ያ ወንድሟ ማን ነው የሚባለው ምንድነው የሚሉት አጎዛይን ሳቅ አጎዛይን ታውቀዋለህ አው ጎበዛይ ነው መሰለኝ የሚለው ነው ግን አጎዛይ ነው እንደምን አላችሁ አይዮ እንዴን انا ጆሮ ተጠባለ እንዴን ለመሆኑ የእግዚአብሔር ሰላምታ መቼም ለማንም ቢሆን አይከለከልም ደግ ነው እና ጥሩ ነው ግን ይሄ አይነት ስብሰባ መደማመጡ ራሱ ያንዳንዱ ምን በውስጡ ምን እንዳለ ምን አይነት አመለካከት እንዳለ ምን ሐሳብ እንዳለ ከያንዳንዱ ፖለቲከኛ መስማቱ ራሱ ጥሩ ጅማሮ ነው ማለት ነው አባመላ በጣም ብልህ ሰው ነው ቀላል ሰው አይደለም የማደራጀት ስልቱ እንደዚህ እንደኛ አንዳንዶቻችን አሮጋንት አይደለም ጥበበኛ ነው ሲሰሩትም የሚሰሩትን ሁሉ ታግሶ ነው የሚነቁቱን ሁሉ ኦርጋናይዝድ የሚያደርግ ሰው እንደዚህ አይነት ሰው እኔ በደንብ የበለጠ በጥንቃቄ ተይዞ ተቃዋሚውን ቢቀላቀል ብዙ በተቃዋሚው አካባቢ ያለውን ድክመት በተለይ በዚህ በቻትሩም በፓርቶክ ደረጃ እያንዳንዱን ድርጅት እንደግፋለን የሚሉ ሰዎች ምን አይነት ኢሜጁን ያበላሹት እንዳሉ ከኛ በላይ አዋቂ የለም እኛ ያልነውን ማይሰማ ከኛ ጋር ሊሆን አይችልም የሚል አቀራረብ ነው ያዳከመን ያለ ይሄ ሰውዬ ግን በጣም ታጋሽ ሰው ነው በትግስት ነው የሚሰባሰበው እና ይሄ የተቃዋሚውን ጎራ ቢያንስ በግማሽ እንኳን መከላከሉ ድጋፉን በኮንዲሽን ማስቀመጡ በቅድመ ሁኔታ ለአገዛዙ ትልቅ ድገት ነው ማለት ነው እና ይሄን ለማደናቀፍ መሞከር በጣም አስፈላጊ አይደለም በርታ ከማለት በስተቀር እኔ በርታ ነው ማለት እኔ ለሰራው ያልቻልኩትን በመስራቱ በጣም የሚያረካ ስራ ሰርቷል አሉ እና አጨልሜ አደላ ወያኔ ልትሆን ትችላለህ ወያኔዎቹ ናቸው ርርድብን ያሉ ወደ ሰግሪጌት ድቆ ሆነ ሩማቸው ነው የገቡ የኛማ የወገኖቻችን እናደራጅ ብለን
ሮም እንደተከፈተው ምን ያህል ችግር ነው የተወረደው? እርስ በራሳችን እኮ እርስ በርስ ሮሙን አንነግራችሁ። እኔ በጣም ያ እንግዲህ ቋሚ ሮሜ ነው ብዬ ነበር መጀመሪያ ሲጀመር በዚህ በጉራ ፈርዳና በዚህ በጋምቤላ በተፈናቀሉት የነገዳ አማራ ልጆች ያንሹ አድቫንስ ለማድረግ ተሞክሮ ወዲያውኑ አንተ ትግሬ ነህ አንተ ወያኔ ነህ ምንም አይባል ነገር የለም ባና አድርገው ዳባዲ ትፌል ለምንድነው አይ በጣም ነው የሚያናደው በጣም ነው የሚያሳዝነው እና ይሄ ያውኑ ጅማሮ መልካም ነው ሊደገፍ ይገባል ሞራኑ ያሉትን ሰምተናል በእርግጥ አዲስ አይደሉም ብዙዎቹ አሁን በፊትም ሲሉ የነበሩ ናቸው ግን ምን አይነት ለውጥ አለ ባመለካከታቸው ለሚለው እኔ ከሰማሁት ውስጥ ጥሩ ነው ኢቭን የኦኤልኤፍ መሪዎች ኢትዮጵያውያንን ማለታቸው በራሱ ድል ነው የምለው እኔ ከዚያ ከአክራሪነታቸው እኔ ከነፍጠኛ ጋር አልነጋገርም ሰላምና ልባባል ከማለት አይ እንነጋገር ዱዋል አይደንቲቲ ኖረን ነው አሁን ጥያቄ ወደ ዱዋል አይደንቲቲ እና ኤቢሲዲ ይሄን መስለኛል የሚገፉት አይደለም ኤቢሲዲ ወንድማችን ኦሮሞነቴን እውቅና ሳትሰጡኝ ኢትዮጵያዊ ልሆን አልችልም ነው ኦኬ ይቆራረጣል እንዴ አሁን በኦኤልኤፍ አካባቢ ያለው እንትን ኦሮሞነቴ መጀመሪያ እውቅና ማግኘት አለበት ነው የሚሉት ግን ይሄ እውቅና ካገኘ ኢትዮጵያዊነቴን የሚከለክለኝ የለም which is good half way መጥቷል እኔም ነኝ አንዳንዶቻችን ደግሞ እኛ ለምሳሌ እኔ ሊቀድም የሚገባው የማንነቴ ኢትዮጵያዊነት ነው ቀዳሚነት ተከታዩ ሌላው በሁለተኛ ደረጃ የሚታየው የነገድ ማንነት ነው ወይም ደግሞ የክፍለ ሀገር ቢሆንም ግን እነዚህ ወገኖች በፍጹም አላነጋግራችሁም እናንተ ኢትዮጵያዊም አይደለሁም በቅኝ ግዛት ስር ነኝ በነፍጠኛ ቁጥጥር ስር ነኝ ከማለት አመለካከታቸውን ለውጠው ኢትዮጵያውያንን ግን ኦሮሞነታችን ደግሞ ሪኮግኒሽን ማግኘት ይገባዋል ዱዋል ሲቲዝንሺፕ ሳይሆን ዱዋል አይደንቲቲ መኖር አለበት ነው የሚሉ ኦኬ ዋናው ኢትዮጵያዊነታቸውን መቀበላቸው ስለዚህ እንደዚህ አይነቱ አመለካከቱ ያደገ ከመጣ ድል ነው ማለት ነው ማን ነው ድል ያደረገው ኢትዮጵያዊነት እያሸነፈ እየመጣ ነው ማለት ነው እና ሌላው ከቲፒኤልኤፎች ጋር ቲፒኤልኤፎችን ለእውነተኛ ድርድር ለብሔራዊ እርቅ ማንንም ሳይሸውዱ እውነተኛ ለሆነ የሚመጡ ከሆነ why not እንዴ ለምን አይሆንም እነሱ ናቸው ቢተኞቹ እንጂ የኢትዮጵያ ህዝብ በተቃዋሚ ድርጅቶችን በኩል እኮ የጥያቄ ከተጠየቀ ውሎ አድሯል እኮ ኤቢሲዲ እንግዳው ነው ባል እነሱ ነው እንጂ እምቢ ያሉ ተቃዋሚ ድርጅቶች እኮ ሁሉ ጊዜ ሬዲ ናቸው ችግሩን በሰላም ለመፍታት በጠረጴዛ ዙሪያ ለመፍታት የማይጠይቅ ማን አለ ኢንክሉዲንግ ኦኤልኤፍ እንደውም እየተደራደረ ነው ኦኤልኤፍ አሁን ብዙ ሆኗል እንዳሜባ ተቆራረጠ ያው በጣም የሚያሳዝን ነው አንዱ ይደራደራል አንዱ ውስጥ ይገባል አይደል ነው አሁን እኮ የትኛው ላይ እንደቆመ ኦኤልኤፍ በጣም የሚያስቸግር ነው ኦሮሚያ ይላል ይሄ ደግሞ ሐረር አካባቢ የመጣው ነው መሰለኝ እሺ ውሸት ከሆነ እንግዲህ ጥሩ ነው ኦኤልኤፍ ይዟን that's claim that's okay እንግዲህ አንተ ኢትዮጵያዊ ነህ ግን አይደለም ዋናው ኢትዮጵያዊነትን መቀበሉ ነው ሁለተኛ ደረጃ ኦሮሞነትን የሚከለክል የለም ኦሮሞም ኢትዮጵያዊ ነው that's all ትግሬም ኢትዮጵያዊ ነው አማራም ኢትዮጵያዊ ነው እነዚህ ሁሉ ተደምረው ነው ኢትዮጵያ የሚለውን የጋራ ማንነት የሚይዙት እና እኔም አማራ ነኝ ይላሉ ጎንደሬ ነኝ ይላሉ በክፍለ ሀገር ደረጃ nothing wrong እንደዚህ ማለት በዚህ በመኖርበት ሀገርም እኮ እያንዳንዱ ሀገር በክፍለ ሀገሩ ወይም በስቴቱ የዚህ ሰው ነኝ ይላል የቴክሳስ ሰው በዩናይትድ ስቴትስ ከኛ በላይ አሜሪካ የለም የሚሉ ናቸው ቴክሳሶች ዶንት መስ ዊዝ ቴክሳስ ነው መፈክራቸው ራሱ የካሊፎርኒያም እንደዚህ ኒውዮርከርስ አለ ግን ዩናይትድ ስቴትስ ኦፍ አሜሪካ ዜግነታቸው በዩናይትድ ይኖራል በማንኛውም ሀገር ያለ ነው ይሄ የክፍለ ሀገር የአካባቢ ስሜት ይኖራል
ቋንቋም ካለ ደግሞ የቋንቋ እንትን ስሜት ይኖራል ይሄ ያለ ነው ምን ጤናማ አይደለም ማለት አይደለም ግን ዋናውን በምንስትበት ጊዜ ነው የጋራ የሚያደርገንን ማንነት በመናጠቃበትና ሪጀክት በመናደርግበት ጊዜ ነው በሌላው ዓለም ይሄ የለም የአሜሪካ ስቴቶች በየስቴቱ ያሉ የአሜሪካ ዜጎች በዩናይትድ ስቴትስ ላይ ምንም አይነት ጥያቄ የላቸው እኛ ግን ይሄ ችግር አለ እና ይሄ አሁን እየተለወጠ መጥቷል ጥሩ ነው ስለዚህ TPLFም ቢሆን እጁን ከሰጠ የኢትዮጵያ ህዝብ አካል ሆኖ የማይቀጥልበት ምንም ምክንያት የለም እንጨፍጭፋችሁ እንግደላችሁ ያለ ድርጅት እስካሁን ያልሰማው እንቢተኞቹ እነሱ ናቸው እስካሁን ድረስ እና ይገደዳሉ የሚያስገድድ ሁኔታ መፍጠር ያለበት ተቃዋሚው ክፍል ምን በማድረግ አንድ በመሆን የህዝብ ጥያቄ አንዱ ነው ጥያቄያቸው የተወሳሰበ አይሁን በኢትዮጵያ ብሔራዊ አንድነት ላይ የማያሻማ አቋም ወሰዱ ነው ይሄ ነው ጥያቄው እዛ በኋላ እንደዚህ እየተቀራረበ ሲመጣ ጠንካራ የሆነ አገር አቀፍ የሆነ ፍሮንት መፍጠር ይቻላል ያኔ ይገደዳል አገዛዙ አመራሩ በራሱ በተከታዮቹ በአባላቱና በደጋፊዎቹ ይገደዳል ምክንያቱም ህዝብ አንድ ሆኖ ድርጅቶች አንዱ ነው እንደራደር የሚል ጥያቄ ሲያቀርቡ እንቢ ቢል የራሱ ኃይል የኛ ኃይል ሆኖ ሊመታው ይችላል አክራሪዎችን በቁጥጥር ስር ሊያውል ይችላል ግን ያን ኮንዲሽን እስካሁን ድረስ መፍጠር አልተቻለም ያ ነው ትልቁ እንቅፋት ያን ሁኔታ መፍጠር አልተቻለም እና ይሄ ነው ጻፈው ግዴለም ኦሮሚያ ማን ኢስቶሮሚያ ወዲ አካባቢ ነው ያፖሪዮ ጻፈው ያመነ ጆጥቷል ሌሎችም ቢሆን ሊመልሱ ይችላሉ ነው እሱ ነው ያ አይላው ቃሌቱ ይየው ነው ኦኬ እና ይሄ ነው ስለዚህ መበረታታት አለበት በሌላ በሁለተኛው ዙር ደግሞ ሌሎች የሃይማኖት መሪዎች የሲቪክ መሪዎች ሌሎች አክቲቪስት ኢትዮጵያውያን በዚህ በዳያስፖራ የሚኖሩት ለምሳሌ እንደነ ታማኝ በየነ መሳሰሉት እነሱን ሁሉ ደግሞ ያካተተ በሌላ ዙር ቢያደርግ ጥሩ ነው አባመላ እንደዚህ በተከታታይ ቀጣይ ቢሆን የአንድ ቀን ብቻ እንዳይሆን በእምነትም ደረጃ የእስልምና እምነት ተከታይ የሆኑትን በዚህ አክቲቭ የሆኑትን በኖርዝ አሜሪካ እንዲሁም የኢትዮጵያ ኦርቶዶክስ የፔንቴውም ቢሆን አይደለም የፕሮቴስታንት እንኳን አክቲቪስት ስለ ኢትዮጵያ ብሔራዊ ምናምን ስለ ሲቪል ራይትስ እና ይሄ የሚለው እንኳን አይደለም በዚህ ላይ ውስጥ የኛ ሀገር መንግስት ሰማያት ነው ስለሚሉ አይደለም እዚህ ላይ እነሱን የሚያሳስባቸው አይመስልኝም እንደዚህ አይመስለኝም ይሄ ነው ምለውኒ በበኩሌ ደስ ብሎኛል ደስተኛ ነኝ ምንም አይነት የሚጨልም ነገር አይታየኝም አትመኑት ይሄን ሰው ምናምን የሚሉ አሉ የማመን ጉዳይ አይደለም የድርጅት ማን ነው የድርጅት ምስጢር የሚያውቅን ያላውቅም በበኩሌ በድርጅት መዋቅር ውስጥ ሀገር ውስጥ የለውም ምን ላይ ማን ቤት አካባቢ እንደሚሰራ እኔ አላውቅም ስለዚህ እርግጠኛ ነኝ ብዙዎቻችን ይሄ ያለን የአክሰስ አለን በያላስም በዚህ በፓልቶክ የምንሰባሰበው በሀገር ውስጥ መዋቅር የዘረጋ ድርጅት በዚያ በመዋቅር ውስጥ ኢንፎርሜሽን እየደረሰን ኤቢሲዲ ኖር ይሆን አይደል እሺ ወንድሜ እንዳለ አንተ አትስት ሚስጥርህ ይኖር ይሆናል በዚህ በባምቦ አካባቢ የተዘረጋ መዋቅር ሊኖር ይችላል ያን አሳልፈህ አትስት ታሶል ታንኪዩ ሰላም ተባቱ ድሉ ጨርሰህ ነው የወጣኸው ወይስ ኮምፒውተር አሰጥተህ ነው ታንክ ዩ ሰላም ጨርሰህ ነው ታንክ ዩ አይ እንደምን ዋላችሁ እኔም ደግሞ ትንሽ የሰማሁትን ከእናንተ ጋር ሼር ለማድረግ ነው ኤፍሲዲ ትንሽ የተለየ ነገር ስለተናገር ሌሎቻችሁ ስለነገራችሁ ብዙ ነው በላይ ተለለው አልችልም አንዳንድ ኢንፎርሜሽን ከደረሰ በኋላ ያንዳንዱ ብሬን ውስጥ እንዴት አርጎ ኢንተርፕሬት እንደሚያደርግና እንዴት አርጎ ለሚቀጥለው ሰላም ጊዜሎ እንደምን አለ ስንቀይሬ ስለመጣና አይደል anyway
እንዴት አድርጎ ኢንፎርሜሽን ተሰማ